አንድ ሰው ጣቱ ላይ ያለ በልኩ ያሰራው ቀለበት ሲፈልግ ያጠልቀዋል፣ ሲፈልግ ያወልቀዋል፣ ሲፈልግ አውጥቶ ያስቀምጠዋል፣ ተፈልግ ያደርጋል። ልጅ ለወላጆቹ ከዛ በላይ ታዛዥ ለስላሳ መሆን አለበት፣ ቅርብ መሆን አለበት። ያም ማድረግ ትቶ ለወላጆቹ ጋራ የሚሆን ቆጥ የሚሆን ይጎረብጥ የሚያስቸግር ከሚያገኘው የዱንያ ቅጣት አንዱ በህይወት ዘመኑ ተመሳሳይ ልጅን አላህ ይሰጣል፣ ዋጋውን ይከፍለዋል። በሰፈረበት ቁና ይሰፈርለታል። ወልጀዛኡ ሚን ጂንሲል ዐመል ተብሏል። አላህ ተባረከ ወተዓላ ሰዎችን የሚመነዳው ከስራቸው ጋር ተመሳሳይ የሆነ ምንዳን ነው። ዱንያ ላይ ለወላጆቹ በጎ ደግ መልካም የሆነ ሰው አላህ ዱንያ ላይ በመልካም ልጅ ይክሰዋል። ወላጆቹን የሚታዘዝ እግራቸው የሚያጥብ የሚያሽ ለአባት ለእናቱ ዝቅ የሚል ጮክ የማይጮህባቸው ማያሳፍራቸው ስሙን ባነሱ ቁጥር ባዩት ቁጥር የሚደሰቱበት የሚኮሩበት እሱን በመውለዳቸው እሷን በመውለዳቸው የሚደሰቱበት ልጅ እንደዚህ አይነትን ልጅ አላህ ዱንያ ላይ ይሰጣል።